በፊት ላይ ፋራ ይሆንኩ አለኝ አብርቅሽ ነው ምናምን ሰው ይለኛል እያልኩኝ ነው እንትን እምለው አባቴ ጋር ደግሞ ሲሄድ ቅዳሜ ያሳያቸዋለሁ። እሺ አስታውሱኝ፣ ቅዳሜ አባቴ ጋር ሲሄድ አሳያቸዋለሁ ምን አይነት ስራ እንደነበረው ኢትዮጵያ ውስጥ ማለት ነው። እዚህ ሀገር ለሀገራችን አገልግላል ተብሎ የተከበረ አባት ነው ያለኝ። ከሀገሩ አልፎ ለአሜሪካን ኦኬ የሚሸለሙትን ሁሉ አሳይሻለሁ። ያኔ ጠንቅቀሽ ታውቂኛለሽ ማንነቴ ማለት ነው። አታስቁኝ ቆይ እኔ እግዚአብሔር ጉራ ይመስለኛል እንደዚህ አለ ምናምን ሰገጤ ፋራ ይሆንኩ ማምላክን የሚመስለኝ እና ቲክቶክ ባይዘጋ ስቶሪ ላይ እየለፖስትኩ አሳይሻለሁ። ክለቡን መውጣት አሳይሻለሁ። መጠጣት ላንቺ ብርቅሽ ነው፣ ማጫስ ብርቅሽ ነው፣ ሰው ማግኘት ብርቅሽ ነው አሳይሻለሁ። በጊዜ እኔ እዚህ ሀገር ስመጣ እግዚአብሔር ይመስገን አባቴን ያመጣኝ አባቴን የተቀበለኝ የማንንም ሰው እጅ ሳላይ ራይድ ስጡኝ እያልኩኝ እንደሰው ራይድ እየተሰጠ ይሄ ማለት ንቀት አይደለም ጋይስ። እንዳይ የተናቃቸው አሜሪካን ሀገር ስትመጡ ንቅያቸው አይደለም፣ ግን እንደማንም ራይድ ስጡኝ ስራ ልሄድ ነው ማንንም ሰው ሳልጠይቅ እድሜ እና ጤና ይስጠው አባቴ ለሱ እንትን ብሎኛል። ደግሞ በጊዜ በደንብ አድርጌ ሰርቼ ቀጥቼ ገንዘቤን ይዣለሁ። የሚያሳብድሽ አንቺ የሚያንገበግብሽ እሱ ነው። ጨጓራሽን የሚያቃጥልሽ ቁጭ አሜሪካን ሀገር ውስጥ ከሲስተም የወጣ ሰው ምንም ነገር አይኖረውም። ስልክ መጠቀም አይችልም፣ መኪና መንዳት አይችልም፣ ኢንሹራንስም የለውም፣ ቤት ውስጥም እንትን ማለት አይችልም። ከሲስተም የወጣ ሰውና ማን ነው? እኔ ትራምፕ ልጅ ነኝ። ከሲስተም የወጡትን አይደለም ያልወጡትን እንኳን ያ ከሲስተም እንኳን ያልወጡትን እንኳን ወደ ሀገራቸው እየተሸኙ ነው ያሉት። በዚህ አጋጣሚ ልንገርሽ፣ ገባሽ? ስለ ልጇ ማለት ነው። ልጅ ያለው ሰው ነው ስለ ልጁ የሚያውቀው። ልጅ ያለ ባለፈው ልጇን ካደች አላልሽኝ? ምንድነው የምታጨሽው? ፊንገር ምንድነው? በፊንገር የተፈነገረ ነው እንደምታጨሹ። ባለፈው ልጇን ካደች አል ዛሬ ደግሞ ልጅ ቢኖራት ኖሮ የልጅን ስሜት ታቋለች አልሽ። እንዴት ነው ጭንቅላትሽን የደከልኩትኝ? አንዱን ካንዱ እኮ ማሰባቅቶሻል እኮ። እንዴት ነው ጭንቅላቷን የደከልኩትኝ? ባለፈው ልጇን ካደች አል ዛሬ ደግሞ ልጅ ያለው ሰው ቢሆን ታውቃለች። ልንገርሽ አንቺንም ማላምንሽ ለምን እንደሆነ ታውቂያለሽ። ልጅ ያመማት እንዲያለሽ ምትዩ 15 ቀን ነው ልጅሽ የታመመችው። ከ15 ቀን በፊት በሻምፓይን እጅሽን እየታጠብሽ በውስኪ ነው ምናምን እጅሽን እየታጠብሽ ነበር፣ አረቄሽን እየለጋሽ ነበር። ልጁ የታመመበት ሰው እኔ ልጅ ታማ አይደለም ጓደኛዬ ታማ ወይ ደግሞ ዲቦራን አይታችኋል። ባለፈው የሆነ ነገር ሆና እንኳን ጨንቆኝ እንዴት ሳሪን ሳስጨንቃለሁ ብለኝ እንደነበር አይታችኋል። እንኳን ልጅ አይደለም ቀርቶ ማለት ነው። ልጄማ ብትሆን እንዴት እንደምንገበገብ አሳይሽ ነበር ለቲክቶክ ሶሪ። ጠፋሽ ቢባል ደግሞ ጠፋሽ እንዳይሉ ልጅ ይበልጣል። አረቄሽን እየተጋትሽ ነበር። አረቄሽን አስታወሽ? 15 ቀን ናት እንግዲህ ማማ ታመመች ካልሽ ኬኳ 15 ቀን ሙሉ በዛ 15 ቀን ሙሉ እየወጣሽ ስትጨፍሪን ያየንሽ። ከዛች ባዙቃፍ ቱቱ ጋር አብራችሁ ስትጨፍሩን ያየናችሁ። አረቄሽን ስለግን ያየውሽ ንገሪኝ እስኪ። እኔ አሜሪካ ብቻ መኖሬ ራሱ ማለት ነው ያንቺን አይምሮ አስጨንቆታል። አሜሪካን የመምጣት አቅም የለሽ። አሜሪካ መኖሬ ራሱ ማለት ነው ትልቅ ነገር ነው። በልጅ የምትሰጪው በልቶ ያደገማ ለልጅ የሚሰጠውን ጠንቅቆ ያውቃል። አንጀቱ አይችልማ። ይሄን በርበሬ ታቢያታለሽ ቂጧ እስኪለበለብ ድረስ ህፃን ልጅ ናት። ሆዷን ታሳምሚያለሽ። ቴንክ ዩ ሰብስክራይብ ታደርጉ። ካሮት ነው የምትል? አዎ ካሮት ድንች ለጤናም ጥሩ ነው፣ ለጭንቅላታቸውም ጥሩ ነው። ይሄን በርበሬ እያጠጣሻት ነገ ስትነሳ አንቺን ነው የምትተካው። በልተሽ ስላላደግሽ እኮ ነው ብርቅ የሚሆንብሽ። ምግብ ብርቅሽ ነው። እኔ አሁን ይሄ ካልዘጋብኝ ማርያምን አሳያችኋለሁ። ፍየል ማረድ ነገ ካስፈለገኝ ሂጂ አሳርጄ እመጣለሁ። እዚህ አሜሪካን ሀገር ምግብ ርካሽ ነው፣ ይደፋል። እናቴን እንሳኝን እንደው የሚደፋው ምግብ ኢትዮጵያ ውስጥ እንደው እግዚአብሔርዬ ቢቻል ኖሮ በላኩት ነው የምለው። አሜሪካን ሀገር ምግብ በጣም ርካሽ ነገር ይደፋል። እናቴን እንሳኝን ለምግብ ማንንም አይንሰፈሰፍም። እዚህ ሀገር ሰው ልጅ ለጤናው ነው የሚጨነቀው። አሜሪካን ሀገር ለጤንነታችን ነው የምንጨነቀው እንጂ እናቴን እንሳይ ለምግብ አንጨነቅም፣ ለሆድ አንጨነቅም። ኧረ ንገሯት በማምላክ ስም። ምግብ እኔ አሁን ዛሬ የበላሁት ምግብ ነገ ደፋዋለሁ፣ ዛሬውኑ ደፋዋለሁ። ለምግብ እንዲስፍስፍ ህሊናችን ካልወቀሰን ኃጢያት ነው ብለን ካላሰብን በመጠን ነው ምግብ የሚሰራው እዚህ ሀገር። ነጮች አላያችሁ ምግብ ሲገዙ አንድ አባ ፍሬ ሽንኩርት ይገዛሉ። አንድ አባ ፍሬ ሽንኩርት እኛ በአገር ነው ገዝተን እንድምንመጣው አንድ አባ ሽንኩርት ብልት እዛው ጋር ስርትርት ነገም እንደዛ የተለያየ ምግብ በትንሹ በመጠኑ። ለምን ለጤናቸውን የሚያስቡ ስኳር አለ፣ ግፊት አለ፣ ብዙ ነገር አለ።
የሰው ልጅ እዚህ ሀገር ለጤናው እንጂ የሚያስበው ለምግብ አያስብ። ፍየል ማረድ ነው። ይኸው አሜሪካን ሀገር የሚኖሩ አሉ። ትቀርቢያት የለም አሜት እንገርሽ ፍየል እንደማረድ ቀላል ነገር የለም። እኔ ስንት የኢንስታግራም ላይ እኮ ስቶሪ ላይ ፖስታል አሳርጀው እግዚአብሔር ምስክሬ ነው የምላችሁ። ፍሪጅ ውስጥ አልኳችሁ ቆራርጦ በላስቲክ ተቀምጦ የሚበላው አጥቶ ነው የምጥለው። እናቴ እንሳይ በጣም ደሞ ርካሽ ነው ይሄ። በመርፌ ተወጋ በምናምን አይደለም ከዋናው ቦታ ሄደን መንገዛው ብርቅ አይደለም ምግብ። አንቺ ሆዳ ሞጣት ክለም ሞጣት አሁን ክለም ሞጣትን ያቅቶኝ እግሬ ታስሮ ምናምን ቤታዬ እንኳን እንዳንቺ አይነት እንኳን ማለት ነው ፊቷ የተጣመመ ጎርጓሪ እንኳን በየክለቡ ወጣለች። አገሬ ላይማ ቦን አሳይሽ ነበር። በሰው ሀገር እንዲያማረብኝ ሀገሬ ላይ ቢሆን አሳይሽ ነበር። በሀገሬ ላይ እየበላው እየጠጣው እንዲያቁ እኛ ጋር አንቺ ሀገር እያለው ለምግብ አልንሰፈሰፍም። አሜሪካን ሀገር ልጆኝ እንኳን እናቴን ሳኝነ አሜሪካን ሀገር ያሉትን ኩኪ ጣፋጮች ምናምን ልብሶች ኢትዮጵያ ነው የጨረስኳቸው። ይሄው እንግዲህ አክስቶች ያሉ ያጎቶች ልጆች ያሉ ሰው ይመለከተኛል አይደለ? ምንም ማያቀኝ የለም። የድሬዳዋ ህዝብ ያኝ አባቴ ምን አይነት ስራ እንደሚሰራ እንደነበር ላንቺ ልጆኛ አልኩሽ እኮ ከአሜሪካኖች ጋር ነገርኩሽ እኮ አባቴ የሚሰራበትን የአሜሪካን አርሚ ሲቪል አፌር የሚባል እዛ ነው የሚሰራው። ኩኪ ምን ጨርሻቸዋለሁ። በልጅነቶቼ ነው የጨረስኳቸው። እናቴ ሊንሳይ ብርቅ አይደለም ለኔ እኮ ነው የምልሽ። ሞጣት አሳየውሽ እኮ ክለም ሞጣት ትልቅ ነገር ነው። ሰው ማግኘት ትልቅ ነገር ነው ላንቺ። ሰው ሀበሻ ቤት በልተናል ጠጥተናል። መዝናኛ ያልሄድኩበት የለም ያልሄድኩበት ይሄ መንፖስተም ካስፈለገኝ ስቶሪ ላይ ፖስትላችኋለሁ። እናንተ በፔጃችሁ ታግ ያረጋችሁ ስለቦለኳት ታግ ያረጋችሁ እንትን በሉት እሺ። አሳዩዋትኝ ስሟን ታግ ያረጋ ሜንሽን ያረጋችሁ አሳዩዋት። ካስፈለገ ፖስት ያሳይሻለሁ። እኔ ቤታ ለኔ ብርቅ አይደለም መብላት፣ ብርቅ አይደለም መጠጣት፣ ብርቅ አይደለም መልበስ፣ ብርቅ ያለ አንቺ ነው። በፓን ምደው በአጃክስ ፓንቱን ሲያጥብ ላደገ ሰው ሁሉ ነገርሽ ብርቅሽ ነው። ቤት ብርቅሽ ነው። ኑሮ ብርቅ። እኔ በሰው ሀገር ቤት ኖረ ደግሞ ምንድነው ሩሜቶ እንኳን ሰው ሆኖ ለመኖር ሁለቱም ፈርሞ መግባት አለበት። ጸጥ ብለሽ አትገቢም። ኢየሱስን ትምህርት ቤት አልቆጣሽም። እስኪ ትምህርት ቤት ውጤታችን እናሳይ። በመድኃኒዓለም አንቺ ጎርጓሪ በመጎርጎር አንደኛ ነሽ። በመጎርጎር ትበልጭኛለሽ። እኔ አምናለሁ። በመጎርጎር አንወዳደር። አንቺ አልኩሽኝ አባን ሰጥቼሽ እኔ እስከ 12 ያክፍል ታዩ ሌላውን እስከ 12 ያክፍል ላሳይሽ። አንቺ ማለት ነው በትንሹ የ8 ያክፍልሽን አሳይ። ሚኒስትሪ ወይ ማትሪክ የወሰርሽበትን የኢትዮጵያ እኔ ያሳያል። ይሄው አደባባይ ፊት ቃል ለምድር ለሰማይ ይሄው ቃል ለምድር ለሰማይ ይሄው እግዚአብሔር ምስክሬ ነው። አሳያለሁ። አንቺ የትኛው ዕውቀትሽ ህዝብን መምራት እንደሚችል አሳይ። እኔ እስከ 12 በጥቂቱ እስከ 12 ላሳይሽ። አንቺ የ8 ያክፍል ማትሪክ ወይ ሚኒስትሪ የጨረሽበት ወረቀት አሳይ። አሰርተሽ እንዳታመጪ። አሰርተ ኢትዮጵያ ውስጥ በድንች ሁሉ ተቆርጦ በድንች ሁሉ እንዲየተመታ ይታለፋል። ይሄው እግዚአብሔር አባን ልስጥሽ። አባን ሰጥቼሽ አንቺ 8 እኔ 12 እናሳይ። ተይው ሌላውን ይቅርና ኮሌጅ ምናምን ተይው እናሳይ። አሳይውት አይደለ? አሳይ እስኪ አንቺ አሳይ። ነገውኑ አሳይ። ሌላ ጊዜ አልሰጥሽም። ለምን ልታሰሪ ምናምን ትቻለሽ? ኢትዮጵያውን ማታ ነው ጠዋት ስትነሽ እስኪ ያሳይ ወተሽ አንቺ ዩቲዩብ ላይ ማይም የትኛው ጭንቅላትሽ ነው ህዝብ የሚሞራው? በአጃክስ ፓንት ማጠብ። ይሄ ማህበረሰብ ኢትዮጵያ ውስጥ ያለን በአጃክስ ፓንታችሁን እጠቡያሽ ዳቧቸውን አቃጥለሽ እንዳትጨርሺ ወይንስ መጎርጎር ነው በስታይል የምታስተምራቸው? እግር የደሙ የዳቧ ጥቁረት በኢየሱስ ስም ንኩ ኮመንት ነው የሚያስቀኝ። ቆይ ጎርጓሪ ፈንጋሪ ይላሉ። እንዴ ነው የምታየው? ቄት ተማረች ጨዋ በቃ ስለ ህክምና የምታወራ ስለ ኑሮ ማማ የምታወራ ስለ ጥሩ ትዳር የምታወራ አይመስልም? እና አንቺን እናዳምጥ። አንቺን ብናዳምጥ የባልና ሚስት ማለያየት ነው። አንቺን ብናዳምጥ ሆድ ነው አጋሰስ ነው። ከነ ጸጉሩ ስትበይ ከነ ዝንቡ ከነ ትውሃኑ ከነ ዳቦች ስትበይ ምናይሽ መጎርጎር ነው። ምንድነው ካንቺ የምንማረው? እኔ እንኳን ከሷ ምረ ምን ቢያንስ እኔ ያዝናናለሁ። ቢያንስ እኔ አስቃለሁ። የማህበረሰብ ቢያንስ እኔ ያዝናን። እስኪ እውነት መስክሩ፣ እንደ እውነት ለፈጣሪ መስክሩ። ምጣሉኝ ሁሉ ሳይቀር ከኔና ከፊንገር ማን ነው የሚያዝናናችሁ? እኔ እንደውም አሁን ሲሪየስ ሆኜ እየሄድኩባት እንጂ ማን ነው የሚያዝናናችሁ? እናቴን ይንሳል
እኔና አንቺ አንድ የኔን እኮ ስታይል እኮ አሁንም አረግሽ እኮ ወይ ደሞ ወገቤን ማለት ጀምሬያለሁ ሰሞን ወገቤን ሁሉ ማለት ጀምር እንደው ሁሉ ኮፒ አርገሽ ሁሉ ኮፒ አርገሽ እኔ ወገቤን የታመምኩትኝ ስለምቀመጥ ነው እንደዚህ አንቺ ወገብሽን የታመምሽ ስለምትፈነግሪ ነው ልዩነት አለው እኔ እንዴት ያረክሽ እየዞርሽ የምትፈነግሪው በጎንም ይሁን በቀኝም ይሁን አላቅ የምትፈነግሪው ወገብሽ ታሟል የኔ ወንበር ነው ወገቤን ያሳመመው ታጥባ ምን ተታጥና ምን አባሽ አስቀናሽ አየሽ አይደለ አየሻል አሜሪካን ሀገር ውስጥ ማለት ነው እስኪ ምንጩ ከየት መጥቶ ነው በይ እንግዲህ አሜሪካን ሀገር ውስጥ ሰውን እያየሽ ነው አይደል እየሰራ ምናምን ነው የሚኖር እኔም ቤታ ተመልከች እኔ ዩቲዩብ እንኳን አልሰራበት እምሸጣቸውን እንኳን እንቃዎች አውጥቼ አንድ ቀን ሸጬ አላቅ ጌም እንኳን ነው በየቀኑ ቁጭ ቢቀቷት እስከ ማታ ጌም ብቻ አልቀጠቀጥ እስኪ ምንጩ ከየት መጥቶ ነው አሜሪካን ሀገር ላይ ማንናት እሷ እንዲ ተቀምጣ ሽርብትን የምትለው ለምሮ ትራምፕ ማያባርራት በሽ እስኪ ጠይቂ እስኪ አሜሪካን እንደ ሀበሻ እንደሱ አይነት ሀበሻ ደንቆሮች እኮ የሉም እኔ ሁሉንም ሳይሆን እሷ የሚከተሉት አይነት አሜሪካን ተቀምጣ እንደ አበባት ለምናለች ነጩም እየለመነ ነው እንኳን እኔ ቤት ታየው ስንት ፎሪነር ቢለምን ምን ችግር አለው እንዴ ከሰው ሀገር ተሰደን እኮ ነው የመጣ ነው ከሀገራችን ተሰደን የመጣ ነው ልንለምን መስሎኝ ከሀገራችን ተሰደን የመጣ ነው ልንሰራ መስሎኝ እኔ እናት ቂጤ እስኪላጥ ሰርቻለሁ ይበቃኛል በቃኛልኩ ቤታ ይበቃሻል ይሄንንስ አዝናኙ ቁጭ ብለሽ ሰራን እኮ በቃን እኮ ዌርሃውስ አልቀረን ስቶር አልቀረን ምን አልቀረን ሰራን በቃን ቆሮቆራ እድሜ ልክሽን አንቺ የምትፈልጊ እድሜ ልክሽ ዌርሃውስ ውስጥ ቦክስ እየገፋውኝ ወይ ደግሞ ስታከሮኝ እየደረደርኩ ቀኑ ሙሉ እንድቀር ነው አይሆንም እግዚአብሔር አንቺን የመሰለች ቆንጆ ልጅ እኔ ገመጥ የምትደረጊ ልጅ ቤታዬ እኔ ፍቅር ለምን ሲባለው ዌርሃውስ ውስጥ እግርሽ የሚቃጥ ነው ጨበይ ብሎ ፈጣሪ እንደዚህ ያደረገ አትቅኝ አትቃጣይ ለምን ሁሉንም አሜሪካን ስታይ ግብብዳ መሳቃ እየጎተቱ ነው የምታያቸው ወይ የ16 ሰዓት ነው የምንሰራው ሄሎ በኋላ ደውላለሁ እንደዛ ነው አንቺ የጠበቅሽው እኔ ልታስፈጋ አይሆንም መሳቃ እውነቴን እኮ ነው 6 ቁርጥ መሳቃ ውስጥ ይሞላሉ ከዛ በኋላ ቤተሰብ ሲደውል ቆይ በኋላ ደውላለሁ ቆይ ስራ ላይ ነኝ ኧረ አለቃ የመጣል ባረር ነው አልልም ምኞትሽ እሱ ነው ከሶሻል ሚዲያ እንድጠፋ አልጠፋ እግዚአብሔር ይሄ ታለንትሽ ነው መኖር ያለብሽ እንዲ ነው ብሎ ሰጥቶኛል ቅብርር ብለሽ እኔ ስመጣም አልተቸገርኩም እግዚአብሔር ይመስገን ሆዳችሁ ክፋት አያዝል አንቺ ቂጥሽን ባሸዋ ሞልተሽ ነው ቱርክ የገባሽው ቂጥሽ አሸዋ ሞልቶት ነው እኔ አሜሪካን በፕሌን ነው የገባሁት እኔ እናት እርፍስል አባት ቀብል አርጉ እህት ወንድሞች እንዴ እንዳንቺ ቂጤ ውስጥ አሻዋ ሞልቶ መሰለሽ እንዴ ከሀገር የወጣሁት እንዴ አምላኬ ወይ እኔ ሀገር ቤት እያለሁ ጠይቅ ያርኩሽ እኮ ቀብረር ብዬ ሀገር ቤትም እያለሁ ወይ አባቴን እድሜና እኔ እኮ አባቴን ወደው እኮ እናቴን ሳይለዚህ ነው አባቴ ወይ ሞቼ እኮ ነው ወደው ለምን ሀገር ቤትም እያለሁ የግል ትምህርት ቤት ነው የሚያስተምረኝ ደና ምግብ በልቼ ነው ቁርጭጭጭጭ የሰው ምሳቃ ያያየው እንዳንቻውን የሰው ምሳቃ ያያየው አላደኩኝ ባንቺ ቤት ለውጥ ማለት ነው የማቀው አረብ ሀገር ያሉ ሰዎች ለውጥ ማቀው ቤታቸውን አሰርተው እዚህ ያሉ ቤታቸውን አሰርተው ቤታቸው ውስጥ ገብተው ከልጆቻቸው ጋር ከትዳር ይዘው ምናምን ሲኖሩ እንጂ አንቺ ምኑን ተለወጥሽ ሶሻል ሚዲያ ባይኖር ዜሮ ነሽ እውቀት የለሽ ችሎታ የለሽ ታለንት የለሽ ዜሮ ነሽ ክፉ ነሽ በዛ ላይ ገንዘብ አይበረክትልሽ ለሰው አትሰጪ አታካፊ ሃማ የድሬዳዋ ሃማ የድመት እንስሳ ተመሳሳዩ ሃማ ማለት አንቺ ነሽ ገንዘብ እኮ አይበረክት አጠግቢ ሰው አንተሽም ሰው አሻሽጠሽም ቱርክ ላይ ሴቱን አሻሽጠሽም እነ ቴዲ አፍሮ ሚስት ሁሉ ሳትቀር አንተሽም ምንም አያልፍልሽም ሆድሽ ክፋት ነው ያዘለው ክፉ ሴት ነሽ በህይወቴ ብዙ ክፉ ሴት አይቻለሁ እንዳንቺ አይነት ዘመን አይቻላቅ ክፉ ሴት ነሽ አያልፍልሽ አይለፍልሽ በልጅሽ የምንነግጂ ልጁ የታመመበት 15 ቀን በውስኪ እጁን እየታጠበ አይራጭ ልጄ ትቀርማለኝ ቤታ ልጄን ተናገረች ቢባል ምን ኑሮዬን ቀጥ ብዬ ኖሬ መጀመሪያ ኑሮሽን ስንኖሪ ነው ሶሻል ሚዲያ ላይ የምትመጪው ቤቴ ሲጸዳ ነው ምግብ ስትሰሪ ነው ልጅሽን በትክክል እንትን ስትይ ነው ከዛ በኋላ ሶሻል ሚዲያ የሚቀድም ነው ገባሽ እኔ ልጅ ኖሮኝ ልጄ ታማዚ ሶሻል ሚዲያ ላይ ቤታን ያጠፋናት ለምን ባናታቸው አይተከሉም ልጄ ትቀድማለች እንደዛ ነው የምለው እኔ እከካ ምን ነው ፍቅሮች ያረ ፍቅር እንዲስገልጹ ከማሜ ጋር ታወሩ ብላ ታንቃ እንዲሲል ብላ ልትሞት እንቅልፍሽም አልተኛሽ
እኔ እንዳለ እየዞር አንቺ የምታስቢያቸውን ሁሉ አቃቸዋለሁ እየዞርክ እንዳለ ታረቃቸዋለሁ መታረቅ ያለ ይሄ እኔ ቤታ ኩሩ ነኝ ስታረቅ ራሱ ማለት ነው አመታች ፈይቶቢ ነው አንዴ ወደርኳቸው ወዳቸዋለሁ ሞቼ ነው ወደር ከጠለዋቸው ደግሞ አርቄ ከታፍኳቸው ደግሞ ጊዜ የምሰጣቸውም ሰዎች አሉ እንዴት አድርጌ አንቺን እንዴት እንደማደርግሽ አቅሻለሁኝ ነገ ደግሞ ዩቲዩብ ላይ ገባለሁ ዩቲዩብ ቆመ መስሎሽ ነው አልቆመም ነገ ገባለሁ ሳይሻለሁ እኔና አንቺ ዘንድሮ ተያይዘናት እናልቃታለን ቆይ ያረፈ ጎች ማቂጥሽን በሳንጃ ነው የጠነቆልልሽ እኔ አይምሮሽን ከላይ ሰረብረምሽን ከሜዱላሽ ሳናጋልሽ በጎች የምትያቸው ደግሞ አዙረው ቂጥሽን በሳንጃ ወቅተውልሻል ለዛ ነው ተከታዮች የሚያሳብዱሽ አንቺም ተከታዮች እዚያው መተው እኔ አንቺን ስሰድብሽ መተው አይሰድቡኝም ለምን እየጎረጎሩ ነው ወይ ይጎረጉራሉ ወይ ይበላሉ ስለዛ እጃቸው የኔ ልጆች ግን እኔ የሚወዱ የሚከተሉኝ ግን እኔ ስነካ ጠበቃ መከታይ ናቸው ላጥ አድርገው ነው የሚጽፉልሽ አይጎረጉሩ አይበሉ ያንቺ እጃቸው በምን ይከላከሉልሽ በደና ነገር አላስተማርሻቸው መጎርጎር ያስተማርሻቸው በአንድ እጃቸው ይጎረጉራሉ በአንድ እጃቸው ይበላሉ ስለዚህ ሁለት እጃቸው ይያያዛል ስሰድብሽም አይጽፉልሽም አይጋፈጡልሽም አይሽ ልዩነታችን እሱ ነው በጎቼ ናቸው የሚያንጫጩሽ በቃ አንቺ ፍላጎትሽ ሰው ሁሉ እኔን ጠልቶ ደጋፊ አጥቼ ውድቀቴን ነው የምትመኝ አይሆንም እግዚአብሔር አምላክ ካለኝ ከፍታ ላይ ከፍ ያድርገኝ ገንዘብ አልፈልግም እኔ ለገንዘብ አልሮጥም አልንሰፈሰፍም ለዛ ነው እኔ ገንዘብ እግዚአብሔር እኔ አወጣለሁ ለምንድን ነው አምላኬ ዜሮ አያስቀረኝም ፈጣሪ እኔ ለምን እንደሆነ አላውቅም እዚህ ቲክቶክ ላይ ካላወጣለሁ ለራሴ አወጣለሁ ግብግብ ስቅንቅና አለኝ አላያችሁም እንትና ያለችውን ትራስ ስር ገንዘቡን አስቀምጦ ሞተ እንዳለችው እንደዛ አይደለም እናቴን ሳይ ያለኝን ገንዘብ መርዳት ካለብኝ ረዳለሁ አላንገራግርም እንዴት ረዳው ለምን ረዳው በምን ምክንያት ነገ አይቆጨኝም ነገ አገኘዋለሁ ሰጣለሁ ለራሴም አወጣለሁ መልበስ ካለብኝ ለብሳለሁ የቤት ዕቃ መግዛት ካለብኝ ገዛለሁ ቢልሽ እኔ ገንዘብ ባጣና ቢቸግረኝ ወጥቼ ለአደባባይ አልሰጥም ለቤት ዕቃ ማሟላት ካስፈልገኝ አሟላለሁ ለራሴ ማረክ ካለብኝ አስፈልገኝ አደርጋለሁ ያ ሁሉ አንበሳ ስረጭቆ ስቁቁን ወይም ደግሞ ባይኖረኝ ሽጉጥ አርጌ ይዛለሁ ምከፍለው ባይኖረኝ እንዴ ሰው እኮ እየራበው እኮ ለእናንተ አያደርግም ከራሴ ቢተርፍ ነው ለሰው ማረግ የጀመርኩት እሺ ትቀኛለሽ በቃ ቅናተኛ ነሽ ቅናት መልክ ቢኖረው ፊንገር ናት አሁንም ስለኔ ነው የምታወሩ መቼ እንደምታቆሚ መዳኒያ ህይወትን ለመቀየር የመጣ ሰው ቢሆን ኖሮ ያንቺ ህይወት ተቀይሮ ሳይኝን እቺን ከዚህች ጋር የሚውል ዲያስፖራ እኔ ምን አይነት ዲያስፖራ እንደሆነ አላውቅም ከሲስተም ወጣችሁ ቤት ውስጥ የምትኖሩ እንደማይገናኝ ኮሬ ነው ቆምጣራ የሰው ልጅ እኮ አንቺ እንጥላ ከሲስተም የወጣ ሰው ሆምለስ ነው የሚሆነው ሼልተር ውስጥ ነው የሚኖረው ሼልተር ውስጥ ሆምለስ ሆኖ ቤት ውስጥ ለመኖር ከሲስተም የወጣ ሰው አይኖርም አንቺ ደንቆሮ አፓርትመንት ውስጥ ለመኖር ከሲስተም የወጣ ሰው አይኖርም እንዴት አድርገን ነው የምናስረዳት ሊዝ ውስጥ ጋይስ ስትገቡ እኮ ታይቶ ምናምን እኮ ነው ዝም ብሎ እንዴት ነው የትኛው ነው ዲያስፖራ የነገራት በፈጣሪ ይሄ እኮ ሀገር ቤት እኮ አይደለም እኮ ሀገር ቤት ከስራ ተባረሻል ባለጌነሽ ተብለሽ ጎረቤት ሀገር በቃ ገንዘብ ሰጣለው ቴት ያለኝ ምናምን ብለሽ ምገቢበት እኮ አይደለም አሜሪካን ሀገር ሁሉም እኮ ስርዓትና ህግ አለው ከሲስተም ወጣችሁ ቤት ውስጥ ትኖራላችሁ ያ ማን ነው የነገራት ግን እንደዚህ ብሎ ተጫወቱብሽ ብር ላረባ ገላለው እንዳንቺ አይነት ሀገር ያሉ ልጆች እኔ ማቃቸው አገራቸው ላይ ቤት ሰርተው ቀብረር ብለው የሚኖሩ ነው ማየው እንጂ ጧትና ማታ አንቺ እኮ አረብ ሀገር ከሰራሽ ሽንት ቤት ካጠብሽ ቱርክ ከሰራሽ ገንዘቡ ወዴት ሄደ ዛሬ ሰው የሚያሳማ ገንዘብ አይኖርሽም ነበር ስላልሰራሽ
ሆዳም ጅብ ስለሆንሽ ገንዘቡን በሆድ ስለጨረሽው አሁንም ሰው ምታም ዩቲዩብ ስራዬ ነው ልጄን ማስተዳድርበት ነው አልሽ። አየሽ አረብ ሀገር የፈጋሽ ቢሆን የሰራሽ ቢሆን በሰራሽበት ገንዘብ ይሁንሽ ነገር ትከፍቺ ነበር። ትከፍቺና የሰውም አይናታይ ከሰውም አትናከሺ የሰውም ትዳር አትበትኚ ሰውንም ስማት ሰጪ ያችን ነገር በከፈትሽባት ልጅሽን እያስተዳደርሽ ትኖሪ ነበር። አረብ ሀገር ስላልሽበት ገንዘብ የለማ ኑሮዬን ልጄን ማስተዳድረው ዩቲዩብ ላይ ነው አልሽ አይደለ ጋይስ? እውነት እናወራ። አረብ ሀገር የሰራ የፈጋ ገንዘብ ያለው ሰው ሲለወጥ ነው ያየነው። ይሄው እንዲያደረኩኝ ከአረብ ሀገር መጥቼ እናት የለሽ አባት የለሽ ሌሎቹ እንኳን ብራችንን ለእናት ለአባት ልከን ተበላን ነው የሚሉት አይደለ? ተበላን ቤተሰቦቻችን በሉን ለባሌ ልኬ ባሌ በላው ምናምን የሚሉት። አንቺ እናት የለሽ አባት የለሽ። እኔ እህትም ወንድምም በህይወቴ አይቼ አላቅም። ቱቷለች ባዙቃፍ ቱቱናት ያለችው ባዙቃፍ። ከዛ ውጭ እህት ወንድሞችን ከሰው ጋር ተገናኝ እንዴ? ምን ኢትዮጵያ ውስጥ አሜሪካን ሀገር ሰው ልጅ ሁሉም ቤቱን ዘግቶ ስለሚኖር ጎረቤት ምናምን እንደዚህ እንትምትሉት የለም። ኢትዮጵያ ውስጥ ኖረሽ ማለት ነው እንደ ትልቅ ነገር ስታውሪ ከሰው ጋር ተገናኝ ምናምን ቆራሌም ትሰሚያለሽ እኮ ኢትዮጵያ ውስጥ። እዚህ አሜሪካን ሀገር ቆራሌ የለ ጣሳ የሚሸጥ የለ ከሰው ጋር ትገናኝ ታለች። ምን አበሻ ቤት ነው የሰው ልጅ ሲበላና ወይ ደግሞ ሺሻ ቤት ነው አበሻን የምታገኙ። ሰው ሀገር ተመቶ ከሰው ጋር ትገናኝም ቤት የለሽም ምናምን ሲሉ ያስቁኛል። አገሬ ላይ በሆን ነበር እንደዛ ማለት ያለብሽ። የገዛ ሀገርሽ ላይ ተቀምጠሽ ቤት የለሽም ሰው አታገኝም ብለሽ መናገር የነበረብሽ። እውነቴን ነው። ቱቱ ባዙቃፍ እህት ወንድሞቿን አይተን አናውቅም። ቢያንስ የኔ እህት ወንድሞቼን እንኳን ታውቃላችሁ። አባቴን አውጥታችሁ የምትሰልቡትኝ አባት እንዳለኝም ታውቃላችሁ። ቤተሰብ እንዳለኝም ታውቃላችሁ። አክስት አጎቶቼን እየለጠፋችሁ ነው የምትሰልቡት። ቤተሰብ እንዳለኝም ታውቃላችሁ። ኢትዮጵያ ውስጥ በሆንማ ሳይሽ ነበር። ኢትዮጵያ ውስጥ ብኖርማ እንዳንቺማ ዩቲዩብ ላይ ቁጭ ብዬ ጡረተኛ አልሆንም ነበር፣ አሳይሽ ነበር። በሀገር ላይ ቡርቅቅ ብዬ በሀገር ላይ የሚቀመጠው ዩቲዩባን ታይና እስኪንሻ ዩቲዩባን ትውት አድርገሽ በሀገርሽ ላይ ቡርቅቅ ብለሽ ተቀምጠሽ አረብ ሀገር ቱርክ የሰራሽበትን ገንዘብ ተጠቅመሽ እስኪን የለሽም። ባዶ መላጣ ቂጣም ነሽ። ባዶ መላጣ ቦርጫም ሸረሪት ባዶ መላጣ ነሽ። የለሽም። አስረግጬ ምነግርሽ